ታዲያ ለምንድን ነው ያልደወልሽው? ፍለጋክ እንዳይደናቀፍ በማሰብ ነው። ካገኘሁሽ ቀን ጀምሮ ለእኔ እንዳሰብሽ እንደተጨነቅሽ እኮ። በአካል እስካይክ ቸኩያለሁ። እባክህ በቶሎ አገኘኝ። አንቺን አጥቼ መኖር አልፈልግም። በቃ ለአንቺ ያለኝን ፍቅር ለመግለጽ እድሉን ስላገኘሁ በጣም ደስተኛ ነኝ። የኔ ውድ በጣም ነው የምወድህ። በዚህ ፍለጋ ከጎን ሆኜ ባግዝ በጣም ደስ ይለኝ ነበር። እስከ ዛሬ ብዙ አግዘሽኛል። ይሄን ደግሞ ውለታሽን መክፈል የምችለው እስከ ለተሞትሽ አብረሽ በመኖር ነው። እስከ ለተሞቴ እሷን ወደ ቤት የሚያስመጣ የሆነ ነገር ማድረግ አለብኝ። አሁን በማላውቀው መንገድ ከምጠፋ በቃ ለህይወትም ግብ ይዤላት እንጂ ከእሷ ጋር ቆየ ነው የሚሻለው። ትዕግስት ምን ነው? ምን ሆንሽ? በጣም የማፈቅረው ወንድ የኔን ውለታ ለመክፈል እስከ ለተሞቴ ድረስ አብሮኝ እንደሚሆን ነገረኝ። ታዲያ ይሄ የሚያስደስት ነገር አይደል እንዴ? ለእኔ እጅግ የሚያናድድና የሚያበሳጭ ነገር ነው። እኔ እስከ ለተሞቴ አብሮኝ እንዲሆን አልፈልግም። ለምን አታፈቅሪውም እንዴ? አፈቅረዋለሁ። በጣም ነው የማፈቅረው። እኛ ይሄን ሁሉ መስዋዕትነት እኮ የምንከፍለው የምናፈቅረውን ወንድ አብረን ለመኖር ነው። አንቺ ደግሞ የሚያፈቅርሽ ወንድ እስከ ሞትሽ ድረስ አብሬሽ እሆናለሁ እያለሽ ትጃጃያለሽ። ምክንያቱም እኔ እስከ ሞት ድረስ አብሮኝ እንዲሆን አልፈልግም። እኔ ከሱ ጋር መሆን የምፈልገው እስከ ማረጅ ድረስ ነው። ትዕግስት፣ እኔ በአንቺና በእሱ ሀሳብ መሀል ያለ ልዩነት ምንም እየገባኝ አይደለም። እኔ እኮ ሮቤል እንደዛ ቢለኝ እስከምናረጅ ድረስ አብሮኝ መኖር እንደሚፈልግ ነው የሚገባኝ። እሱ ከኔ ጋር መሆን የሚፈልገው በጣም ለአጭር ጊዜ ነው፣ ምናልባት እስኪገለኝ ድረስ። እንዴ ማን ነው የሚገልሽ? እኔም ይሄንን እውነት አምኜ መቀበል ስለከበደኝ ነው እዚህ መጥቼ የተደበቅኩት። እሱ ግን አሁንም ደውሎ እስከ ሞት ድረስ አብሮኝ መቆየት እንደሚፈልግ ይነግረኛል። ትዕግስት፣ ምን እያልሽኝ እንደሆነ ግን ታውቆሻል? እኔም እስካሁን አምኜ መቀበል አልቻልኩም። ግን እንዴት አወቅሽ? ማለቴ ሊገልሽ እንደሚፈልግ በምን አወቅሽ? ሊገለኝ ሲነጋገር የነበረውን የድምፅ ሪከርድ ሰማሁት። ታጠፋቃለች። ሁሉንም ነገር ከተመለሰ ኧረ በጭራሽ። እሷ ስለ አንተም ሆነ ስለ ቤተሰብ በጭራሽ ልታውቃኝ። እች ልጅ የምታውቀውን ሁሉ ለፖሊስ ተናግራ ብትታሰር ማንም ዞር ብሎ እንደማይጠይቅ ነው። ግን ለምንድን ነው አጎቱ እንድትሞች የፈለገው? የሆነ ቀን ፍቅረኛዬ በጣም ተጨንቆ አጎቱ ያለውን ነገር ካላደረገ እንደሚገለው ነገረኝ። ግን ምንድን ነው አጎቱ ያዘዘው? አይ እኔም ማወቂው አልጠቀመኝም። አንቺም ማወቅ የለብሽም። እንዴ በሱ ምክንያት ነው ሊገልሽ የፈለገው? በመጀመሪያ ሚስጥሩን በማወቄ እንዲገለኝ ነግሮት ነበረ። ፍቅረኛዬ ግን ገድያታለሁ ብሎ ዋሸ። እንደዛ ከሆነማ ሊገልሽ አይፈልግም ማለት ነው። እኔ አጎትየውን ደውዬ አወራሁት። ምን? ደውዬ ጫፉን ቢነካው ቤቱ ድረስ እንደሚሄድለት ነገርኩት። ወይኔ! እና አሁን አለመሞትሽን አወቀ ማለት ነው? ደውሎ ያለፈውን ነገር በሙሉ ይቅር ብዬሃለሁ፣ አሁን ግን እቺ ልጅ አጥፋ ብሎ ነገረው። የኔው ጉድም እሺ አለው። ምን ያርገት እንጂ አንቺም እኮ አጎቱ ጋር መደወልሽ ትልቅ ስህተት ነበር። ፍቅረኛሽን ለመከላከል ብለሽ ብታደርጊው እሱም በጣም ትልቅ ችግር ውስጥ ነው የከተትሽው። አዎ እንደዛ ማድረግ አልነበረብኝም። ቢያንስ ገድያታለሁ ብሎ አብሮኝ እየኖረ ነበር። ታዲያ ለምንድን ነው አሁንም ገድያታለሁ ብሎ የማይነግረው? መቼስ አሁን ሁሉንም ነገር ስላወቅሽ እንደ በፊቱ ስተታሰሪ። እኔም እንደዛ አስቤ ነበር፣ ግን ፍቅረኛዬ ላይ መተማመን አቃተኝ። በምን ምክንያት? ከአጎቱ ጋር ስልክ ሲያወራ ሰምቼ ስወጣ አየኝ እና ተደብቀሽ ሰማሽ ብሎ በጣም ነው የጮኸብኝ። አሁን ግን አጎቱን ደውዬ እንዳወራሁትና አድራሻውን እንደማቅ ሰምቷል። ቆይ ለምንድን ነው ዝም ያለኝ? አዎ ልክ ነሽ። ቢያንስ ስህተት መስራትሽን ነግሮ ሊቆጣሽ ሊጮህብሽ እኮ ይገባ ነበር። እሱ ይሄንን ካላደረገ የሆነ መጥፎ ነገር አስቧል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ኢትዮ ሚዲያ ቻናል ተከታታዮች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ከች ብለናል። እንግዲህ ስህተት በጣም አጓጊና አስተማሪ የሆነ ምርጥ ድራማ ነው። ዛሬ እንግዲህ ህይወት ከቤት ወጥታ ጠፍታለች። ነገር ግን ሮቤል እሷን በመፈለግ ተጠምዷል። ራሄል ደግሞ ሮቤልን ከህይወት ለማዳን የቻለችውን ሁሉ ነገር እያደረገች ነው። ትዕግስት ከፍቅረኛዋ ከዳዊት ጋር ተጣልታ መታ
በአጋጣሚ ከትዕግስት ጋር ከራሄል ጋር ተገናኝተዋል ሩማቸው ውስጥ። በጣም በሚገርም ሁኔታ ደግሞ ዓለም ጠባብ የሆነች ይመስል ሁሉንም እርስ በርስ ያገናኛቸዋል። ምክንያቱም የትዕግስት ፍቅረኛ ዴቭ ራሄልን በአይኑ ካያት ቀን ጀምሮ ይወዳታል። ምንም እንኳን ራሄል ባታውቅም ማለት ነው። ራሄል ደግሞ በእህቷ ፍቅረኛ በሮቤል ተጠምዳለች። ሮቤልን በጣም ታፈቅረዋለች። ሮቤል ደግሞ ማንንም ሰው ማየት በማይችልበት ሁኔታ ህይወትን ይወዳታል። የውሃ ምስኪኗና ሮሮሃ ህይወት ደግሞ ምንም እንኳን ለሮቤል ጥሩ የሆነ ስሜት ቢኖራትም ነገር ግን የማታውቃት እህቷ ራሄል የእሷ ፍቅረኛ ስለሆነ በፍጹም እሱን መመኘት እንኳን አትፈልግም። ራሷን እየጎዳችም እንኳን ቢሆን የእህቷን ፍቅረኛ መጠበቅ ትፈልጋለች። በጣም የዋህና ምስኪን ጥሩ ልብ ያላት ህይወት። አሁን ላይ ደግሞ ራሄል ህይወት ካልወጣች እኔ ከቤት አልመጣም ስላለች እሷም ቤቱን ለቃ ለመሄድ ወስናለች። ነገር ግን አባቷና አክስቷ እሷን የሚያጠፉበትን ዘዴ ከመፈለግ ወደ ኋላ አይሉም። እሷ ግን ምንም ይፈጠር ምንም እህቷን ከቤት ስለወጣች እሷን ለመመለስ ስትል ራሷን መስዋዕት ልታደርግ ተነስታለች። ከቤት ለመውጣት ስትፈልግ ለሮቤል ደብዳቤ ጽፋለት ሄደች። ምክንያቱም ስልኩ ስትደውል ስልኩን የያዘችው ራሄል ስለሆነች አታነሳላትም። ሮቤል ሲጠይቃት የራሷ ስልክ እንደሆነ ተነግረዋለች። እና ህይወትና ሮቤል ሳይገናኙ ህይወት ከቤት ወጥታ ሄደች። ምክንያቱም ህይወት ከቤት ካልወጣች ራሄል አልመለስም ስላለች። ይሄንን ደግነቷን ከፈጣሪ እና ከሮቤል ውጭ ማንም አያውቅላትም። አባቷ ደግነቷን ቢያውቅ እንኳን ራስ ወዳድ ስለሆነ ራሱን ነው ቀድሞ የሚሰጠው። ምክንያቱም የህይወት ልጅነት ከታወቀ ፍሬን አጣታለሁ ብሎ ያስባል። ነገር ግን እኮ ፍሬ ራሱ የደበቀችው ብዙ ነገር አለ። ራሄልን ከራሱ በላይ ይወዳታል። ምክንያቱም ልጁ ስለሆነች። ነገር ግን በሚያሳዝን ሁኔታ ራሄል የሱ ልጅ አይደለችም። እናም ይሄንን ጉዳይ አያውቅም። ይሄንን ጉዳይ ያወቀ ግን ራሱን በጸጸት ያጠፋል። ምክንያቱም እችን የመሰለች ህይወትን የመሰለች ጨዋና አስተዋይ ልጅ አልቀበልም ያለው ፍሬን እንዳያጣ ነው። ነገር ግን ፍሬ የሰው ልጅ አንተ ልጅ ነው ብላ እንዲያሳድግ አድርገዋለች። እና ይሄንን እውነት በሚያውቅ ጊዜ ምን መሆን እንደሚችል መገመት አያዳግትም። ነገር ግን የዋህ ህይወት አሁንም ቢሆን በምንም ተአምር አባቷን መክዳት አትፈልግም። አባቷን ምንም ቢያደርጋት እንኳን ትወደዋለች። እናም ለእሱና ለልጁ ስትል ቤቱን ለቃ ወጣ እየሄደች እያለ አብሮ አደጓን እና ዴቭን የትዕግስትን ፍቅረኛ መንገድ ላይ ታገኘዋለች። እና ወደ የት እየሄደች እንደሆነ ከጠየቃት በኋላ አልጋ ከምትይዥ እኔ ቤት ታርፊያለሽ ብሎ ወደ ቤቱ ይዟት ይሄዳል። እናም ስልኳም ቻርጅ ስላልነበረው ስልኳ ዘግቷል። ነገር ግን ራሄል ደግሞ የእሷን ስልክ ብሎክ አድርጋ የራሷን ስልክ በእሷ ስም ስለመዘገበችለት ህይወት ጋር ሲደውል ሮቤል የምታነሳው ራሄል ነች። እና በዚህም ምክንያት ማናገር እንደማትፈልግና ቴክስት እየጻፈችለት ህይወትን አስመስላ ህይወትንና ሮቤልን ለማራራቅ እየሞከረች ነው። ነገር ግን ሮቤል እሷን ከመፈለግና ከማሳደድ ወደ ኋላ አላለም። እንደውም የማላገኝሽ ከሆነ እኔና አንቺ ብቻ የምናውቀው ሚስጥር እናገራለሁ ብሏታል። ይህንን በሰማች ጊዜ ደግሞ ራሄል ይህንን ሚስጥር ለማወቅ ጓጓች። እናም ሚስጥሩን ከሮቤል የምታወጣበትን መንገድ መፈለግ ጀመረች። ምክንያቱም ራሄል እስካሁን ድረስ ሮቤል ህይወት እንደሚወዳት አላመነችም ነበር። አሁን ላይ ግን በተግባር ቴክስቱን እያነበበች ስትሄድ ምንም አማራጭ የላትም ከማመን ውጭ።
ህይወትን እንደሚወዳት አወቀች፣ ግን ምንም ማድረግ አልቻለችም እና አሁንም የራሷ ለማድረግ እየታገለች ነው። እናም ሮቤልን ሚስጥሩ ምን እንደሆነ በማውጣጣት እኔ እናንተ በምናውቀው ጉዳይ እንድትረዳኝ እፈልጋለሁ ብለው እና ምን ማለትሽ ነው ለፍሬና ለታዴ የታዴ ልጅ መሆንሽን ልንገራት ትፈልጊያለሽ ብሎ ሲጠይቃት ራሄል ደርቃ ቀረች። ምክንያቱም ህይወት እህቷ መሆኗን አወቀች። እናም ከዛ በኋላ አንደበቷ ተሳሰረ። ምን ብላ ትጻፍ? ትልቅ ሚስጥር አወቀች። እንደዛ የምታሰቃያት ሴት እህቷ ነች። አሁን ትልቅ ጦርነት ሊከፈት ነው። ህይወት ደግሞ ዴቭ ቤት ሆና ስልኳን ስታይ ቻርጀሯን ስላልያዘች ዘግቷል። ነገር ግን ማንንም ማውራት ስለማትፈልግ ይህን ያህል ግድ አልሰጣትም። ሮቤልንም በቃ ሮቤል ምንም ይሁን ምንም አንተ የእህቴ ፍቅረኛ ነህ፣ ስለዚህ አንተ መርሳት አለብኝ እያለች ለራሷ እየተናገረች ነው። ሮቤል ግን እየፈለጋት ነው። ትዕግስት ዳዊት በጣም እግር በእግር እየፈለጋት ነው። ምክንያቱም ሊገላት እንደሆነ ስላወቀች እሷም ራሷን አርቃለች። ፍሬ ለምን ልጇ እንደማትመለስ አውቃለች። ምክንያት የምትፈጥረው ወደ ቤት ላለመመለስ ነው። ውድ የቻናሌ ተከታታዮች እንግዲህ ይህንን አጓጊና አስተማሪ የሆነ ፊልም በቀጣይ ደግሞ ራሄል ህይወት እህቷ መሆኗን አውቃለች። ምን እንደሚፈጠር አብረን የምናይ ይሆናል። ለዛሬው ግን እዚህ ጋር ጨርሻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁ አብራችሁን ቆዩ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ቻናሉን ሰብስክራይብ አድርጉ። የሚለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን አጥቁሯት። ባይ ባይ። ለዛሬ እዚህ ጋር አሰናብታችኋለሁ።